السلام عليكم እንዴት ናችሁ? السلام ሶሻል ሚዲያ ላይ عليكم ፌመስ መሆን ورحمة የምትፈልጉ ካላችሁ وبركاته እኔ ቪዲዮ ላይ ودي ሼር بيت አድርጉ። ፌመስ መሆን سبندت መታወቅ سلامات نجار الحمد لله ሰው እንዲያውቃችሁ ምናምን عندما ከፈለጋችሁ غرس الله سلامات በነገራችን هركله ላይ ያው ፌመስነት ጥሩ አይደለም። ያው በአንድ በኩል ለስራ ምናምን ቢጠቅምም በአንድ በኩል ነፃነትን የሚጋፋ በጣም ولا على ማትወጡበት الله السلام الله ሙሲባ ነው። هركله ያው ታዋቂ በሆናችሁ ቁጥር በጣም ብዙ ወዳጆች ይኖራችኋል፣ በጣም ብዙ ደግሞ የሚጠሏችሁ ሰዎች ይኖራችኋል። ፌመስ መሆን ከፈለጋችሁ አንድና አንድ ነገር ብቻ ነው ማድረግ ያለባችሁ። የመጀመሪያው ማንንም አለመስማት ነው። ማንንም ሼር ስብራት እያረጋችሁ አበረታቱ። ኢንፍሉዌንሰር የሆኑ ሰዎች ያው በጣም ብዙ ይረገጣሉ፣ ብዙ ይባላሉ ስለ ሰው። አንተ ሁሉም ሰው የሚወድ ከሆነ አንተ ብር ብቻ ነህ። ማንም አይወድም እዚህ ምድር ላይ፣ ሁሉም ሰው አይወድም። ሁሉም ሰው አይጠላም፣ ሁሉም ሰው አይወድም። የሆነ ሰው የሆነ ፓርትናይት ይወዳል፣ የሆነ ሰው እንዲሁ ዝም ብሎ በተፈጥሮ እንትን አለ፣ የሰው ጥላቻ ያለበት ሰው አለ። ደግሞ ምን ለማለት ፈልጉ እዩኝ ያበዛል ማለት ነው። እኔም ኮመንት ላይ መጥተው እዩኝ ታበዛለህ ሲሉ አዎ እዩኝ ያበዛሉ፣ ምን ታመጣለህ? በቃ ያለህ አማራጭ አርፈ ማየት ነው። ሌላ ምንም አታረግ። ከደበረ ብሎ ካርገ ትሄዳለህ ነው በቃ። ሰው ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል፣ አልሐራሙ በይን ወልሐላሉ በይን ብለዋል። ሐራም ነገር ስናደርግ ያስታውቃል፣ ሐላል ነገር ስናደርግ ያስታውቃል። ሰው እናንተ ብቻ ከእናንተ የሚጠበቀው መጥፎ ነገር አታድርጉ። ለማህበረሰብም ለሃይማኖታችሁም ለማንነታችሁም ነገ ጠዋት ልጆቻችሁ አድገው የሚያዩት ነገር ስለሚሆን መጥፎ ነገር አታድርጉ። ከዛ በተረፈ ግን የመሰላችሁን ነገር ጥሩ የምትሉት ነገር አድርጉ። ሰው ምን ይለኛል ካላችሁ አይደለም በሶሻል ሚዲያ ኢንፍሉዌንሰር ልትሆኑ ቀርቶ በህይወታችሁ ዓለም ላይ እንኳ ስኬታማ አትሆኑ። ሰው ስለእናንተ ምንም ማለቱን አያውቁም። በቃ የሜ ለማለት ያከል ነው። በተረፈ ሰሞኑ ግን የአራዳ ቋንቋ አፌ ላይ እንዲህ እየተንቦለቦለ ነው ያለው። የአራድዬ ልጆች ረመዳን ሙባረክ። ሰላም አለይኩም።